አረ ኢትዮጵያ ላይ ያላችሁት ህዝብ በሙሉ ድምጽ ሁኑልን። እንዲሁም ውጭ ሀገር ላይ ያላችሁት በሙሉ በዚህ ሰዓት ለኛ በሳውዝ አፍሪካ ላይ ላለን ለኢትዮጵያ ልጆች በሙሉ ታስፈልጉናላችሁ። መነሳት አለባችሁ። ድምጽ ሁኑ። እስቲ በጌታ እጅ አላችሁ ማየት የምትችሉት ይህንን ቪዲዮ 50 ጊዜ ከዛ በላይ ኮፒ ሊንክ አድርጉ። ስክሪናችሁን ጫና አድርጋችሁ ይዛችሁ ሴንሴን ብሎ መጣን እስከ መጨረሻ አልፉት። ሪፖስት አድርጉት። ድምጽ ሁኑልን። ጁን 30 ላይ ይህን ነገር ለቃችሁ ትወጣላችሁ ተብለን ነበር። ዛሬ ደግሞ ሌላ ህግ ወጥቷል። ከጁን 15 የትኛውም ቤተክርስቲያን እንደማይከፈት እየተናገሩ ነው። ስለዚህ በጊዜ መነሳት አለብን። እባካችሁ ሁላችሁም ቪዲዮ ስሩ። ሁላችሁም ተነሱ። እዚህ ሀገር ላይ 10 ዓመት 20 ዓመት ከዛ በላይ ለፍተን የያዝነውን ንብረት ሁሉ ሊያወድሙን ተነስተዋል። ይኸው ከቤታችን እቃ ሁሉ እያወጡ በመንገድ ዳር ሁሉ እየጣሉ ነው ያሉት። ስለዚህ አሁኑኑ መነሳት አለብን። ፕሊዝ ድምጽ ሁኑ። ድምጽ መሆን አለባችሁ። ይህንንም ቪዲዮ ደግሞ ሼርና ኮፒ ሊንክ ሪፖስት እያደረጋችሁ ቫይራል እንዲሆን አድርጉ። ከምንም ይልቅ ደግሞ በጸሎታችሁ አስሙን። እባካችሁ ተነሱ። እጃችሁን እንፈልጋለን።